የህወሓት አጥፊው ቡድን በመከላከያ ሰራዊት ላይ የፈጸመው ኢሰብአዊ ድርጊት የቡድኑን የኖረ አረመኔያዊነት የወለደው ጥፋት መሆኑን የቀድሞ ፖለቲከኛና ከፍተኛ አመራር አባዱላ ገመዳ ተናገሩ። መንግስት የወሰደው የህግ ማስከበር ዘመቻ ተገቢ ነው ያሉት አቶ አባዱላ ገመዳም የህግ ማስከበር ውጤቱም ከህጋዊ አማራጮች ውጪ የኃይል እንቅስቃሴዎች በኢትዮጵያ ተቀባይነት እንደማይኖራቸው ግልጽ ትምህርት የሚሰጥ ነው ሲሉም ገልጸዋል። ባልደረባችን ተመስገን ሽፈራው ጉዳዩን ተመልክቶታል። አጥፊው የህወሓት ቡድን በመከላከያ ሰራዊቱ ላይ የፈጸመው አረመኔያዊ ድርጊትን ተከትሎም በተደጋጋሚ በኢትዮጵያ ህዝብ ላይ ከፍተኛ የሰብአዊ መብት ጥሰት፣ ሌብነትና ግዙፍ ዝርፊያ ሲያደርስ በነበረው የአጥፊው ቡድን ላይ የፌዴራሉ መንግስት የህግ ማስከበር ዘመቻ ከጀመረ ከ2 ሳምንታት በላይ ሆኖታል። እየተወሰደ ባለው የህግ ማስከበር ዘመቻ ዙሪያ ከኢቲቪ ጋር ቆይታ ያደረጉት የቀድሞ ፖለቲከኛና ከፍተኛ አመራር አቶ አባዱላ ገመዳ ህወሓት በመከላከያ ሰራዊቱ ላይ የወሰደው እርምጃ ቡድኑ የነበረው በጊዜ ሂደት ያዳበረው አረመናዊ ማንነቱ የወለደው ጥፋት ነው ይላሉ። ቀድሞውንም ቢሆን ይህ ቡድን ለለውጥ የተከረቸመ የተለየ ሐሳብ ያዙትን አንገት የሚያስደፋ ስብስብ እንደነበር በማስታወስ ይህ አረመኔነት ዛሬ የተፈጠረ አሁን የመጣ ነው ብዬ አላስብም፣ አልገምትም። መከፋፈል ከቀድሞ የሚታይ የነበረ የፖለቲካ ባህል ነው። አንዱ ሌላውን ጨርሶ ካላጠፋ የኖረ የማይመስለው እንደነበር የሚታወቅ ነው። ቡድኑ ወደ ስልጣን ሲመጣም ስልጣን ላይ በነበረበት ወቅትም ቢሆን ሀገርን አይደለም የአካባቢውን ህዝብ ችግር የሚፈቱ ስራዎችን አልሰራም የሚሉት የቀድሞ ፖለቲከኛ አቶ አባዱላ በለውጥ አመራሩ ከ2 አስርተ ዓመታት በላይ የዘለቀውን የኢትዮ ኤርትራ ችግር የሚቋጭበትን የሰላም እንቅስቃሴ መቃወም ቡድኑ ከራሱ የስልጣን ጥማት ዓላማ ውጪ ቅንጣት ያክል ለትግራይ ህዝብ እንደማያስብ ማሳያ ነው ይላሉ። የኢትዮ ኤርትራ ድንበር መልማት ከማንም በፊት የአካባቢውን ህዝብ ተጠቃሚ እንደሚያደርግ በማንሳት የመሰዋ ወደብ ክፍት ሆኖለት ቢሆን ኖሮ ከዳር ዳር ካምፕ ሆኖ ባይሆን ኖሮ ለትግራይ ህዝብ ብቻ ሳይሆን ለመላ ኢትዮጵያ ኢኮኖሚ እድገት ሊሰጥ ይችል የነበረው አስተዋጽኦ እጅግ ከፍተኛ ነው። ከዛ በላይ ለትግራይ ህዝብ የሚጠቅም የለም። ያን የጦር አውድማ ያን ካምፕ መቀየር ነው። ያለ ድህነት የተጋለጠውንና ሁልጊዜ በስጋት የሚኖረውን ህዝብ ከስጋት አውጥቶ ሰላማዊ ሁኔታ መፍጠር ነው። ሰላማዊ ድንበር መፍጠር ነው። ሰላማዊ ጎረቤት አገር መፍጠር ነው። አብሮ እንዲሰራ፣ አብሮ እንዲኖር፣ አብሮ እንዲለማ ማድረግ ነው። ይሄን የሚቃወም አውሬ ለዚህ ህዝብ ያስባል ብዬ አልገምትም። በክፍፍልና ጥላቻ ምህዋር ይሾር የነበረው የህወሓት ርዕዮተ ዓለም ሀገራዊ አንድነትን በማሳሳት የልዩነት ምንጮች ላይ በፍጹም ፍላጎት ይሰራ ነበር የሚሉት አቶ አባዱላ የዚህ የጥፋት ቡድን ዳናም አሁን ኢትዮጵያ ለገጠማት ችግር መሰረቱም መንገድ ጠራጊውም ነው ይላሉ። የሚነሱ ሐሳቦች ለሀገር ይጠቅማሉ አይጠቅሙም፣ ምን ያህል ፋይዳ አላቸው የላቸውም፣ አንድነት ያመጣሉ አያመጡም፣ ወይስ ከመስመር የወጡ ናቸው? እነዛን ከማየትና ከሀገር ጠቀሜታና ከሀገር አንድነት ከማየት ይልቅ የትምክህትና የጠባብነት መፈረጃ መሳሪያ አድርጎ የመጠቀም በዚህ ምክንያትም የጋራ የሆኑ ጉዳዮች ሳይዳብሩ የቀሩበት ሳይዳብሩ ያደጉበት ነገሮች እንደነበሩ መመልከት የሚቻል ይመስለኛል። እውነት ለመናገር ከሆነ ዛሬ ላይ ሆኜ ሳየው ለዛሬው ትውልድ የተረፈው ሸክም የዛ ውጤት ነው ብዬ ነው የምወስደው። የህወሓት አጥፊው ቡድን ፊት አውራሪዎች ባለቀ ዕድሜያቸው ወጣት የትግራይ ልጆችን ህይወት ለመቅጠፍ የሚሄዱበት መንገድ ከሰብአዊ እሳቤ በላይ ነው የሚሉት አቶ አባዱላ በዘመናት ፍርርቅ ራሱን የማይለውጠውን ቡድን የትግራይ ህዝብ በቃ ሊለው ይገባል ይላሉ። ባለቀ ህይወት የትግራይን ወጣት ለጦርነት በማገድ ውሳኔያቸው እንዳደረጉት ለኔ ሊገባኝ አይችልም። እኔ ስመኝላቸው የነበረው ገና ሲጀምሩ አንዳንድ ለሚቀርባቸውም ስነግራቸው የነበረው በተረፈው እድሜያችሁ ለህዝብ የሚያገለግል የሚጠቅም ስራ ስሩ ነው። ብዙ ስራ አለ ለህዝብ የሚጠቅም የሚቀር ግን ወደዛ አልደረሱም። ስለዚህ አሁን የምመክራቸው ነገር ምንድነው? ከዚህ በላይ ለጉዳት አትዳረጉ፣ ጉዳያችሁ በህግ ይለቅ፣ የመንግስትን መንገድ ተከተሉ፣
የትግራይ ህዝብ በቃ ብሎ ማቆም አለበት። ልጆቹን መላክ የለበትም። ልጆቹን መማገድ የለበትም። ራሱን ከመንግስት ጋር ማቀናጀት አለበት። የመንግስትን አቅጣጫ መከተል አለበት። ከዚህ ጣጣ ወጥቶ ዋናው አቅጣጫውን ድህነት ላይ መዝመት ማድረግ አለበት የሚል መልእክቴን አስተላልፋለሁ። ወጣቶቹም በዚህ መንገድ መሄድ ይኖርባቸዋል። ህብረተሰቡም በዚህ መንገድ መሄድ ይኖርበታል። ስለዚህ ጥቂቶችን ፍላጎት ለማሳካት ብሎ የሚከፍለው ህይወት አንድ መኖር የለበትም። መንግስት የሚያስደንቅ ትዕግስትን ለነዚህ የአጥፊ ቡድን አመራሮች አሳይቷል የሚሉት አቶ አባዱላ ገመዳ የተወሰደው እርምጃም ተገቢ ነው ይላሉ። የህግ ማስከበር ዘመቻው በኢትዮጵያ ከዚህ በኋላ የኃይልና የእብሪት አማራጭ ዋጋ እንደሌለው ግልጽ ትምህርት ይሰጣል ብለው እንደሚያስቡም ተናግረዋል። መንግስት የሚወስዳቸው የህግ ማስከበር እርምጃዎች ውጤታቸው ጥሩ መማሪያ ይሆናል ብዬ ወስዳለሁ። በጥሩ ሁኔታ በእብሪተኛ በሆነ መንገድ ፍላጎቱን ለማስፈጸም የሚፈልግ ኃይል ካለ በዚህ ሀገር ውስጥ እድል እንደማይኖረው፣ ጊዜ እንደማይኖረው፣ እንደማይፈቀድለት ማወቅ ይኖርበታል። የህግ ማስከበር ዘመቻው በአጭር ጊዜ መጠናቀቅ እንደሚገባውና ንጹሃን ዜጎችን በጠበቀ መልኩ ሊከወን እንደሚያስፈልገውም አቶ አባዱላ ገመዳ ተናግረዋል።